የሰው ልጅ በምድር ላይ መብዛት በጀመረ ጊዜ መጽሐፍ ቅዱስ በታሪክ ውስጥ እጅግ አስገራሚ፣ አነጋጋሪና እንቆቅልሽ የሆነ አንድ ታሪክ ይነግረናል። ዘፍጥረት መጽሐፍ ምዕራፍ 6 ከቁጥር 1 እስከ 2። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ የሚል ቃል እናገኛለን። ከዚህም በላይ ጥቅሱ በመቀጠል ከነዚህ እንገዳ ጥምረቶች የተነሳ በምድር ላይ ኔፌሊም ወይንም በቁመታቸውና በጉልበታቸው እጅግ ግዙፍ የሆኑ በጥንት ዘመን በስም የተጠሩ ኃያላን ሰዎች እንደተወለዱ ይነግረናል። ይህ አጭር ታሪክ ለአንባቢዎች፣ ለነገረ መለኮት ተማሪዎችና ለታሪክ ተመራማሪዎች እጅግ ከባድና መልስ ያጡ ጥያቄዎችን ያስነሳል። ለመሆኑ እነዚህ የእግዚአብሔር ልጆች የተባሉት ፍጥረታት እነማን ናቸው? በእውነት መላእክት ረቂቅ ተፈጥሯቸውን ትተው ሰብአዊ አካል በመልበስ ከሰው ሴቶች ጋር ተጋብተዋል? ወይስ ይህ ታሪክ ስለ ተራ ሰብአዊ ፍጥረታት የዘር ሐረግና ስለ ምድራዊ ወገኖቻቸው መደባለቅ ብቻ ነው የሚያወራው? እነዚህ ግዙፋን ፍጥረታትስ እንዴት ሊፈጠሩ ቻሉ? ይህ ጥያቄ በቤተ ክርስቲያን ታሪክ ውስጥ ለዘመናት እጅግ አከራካሪና ብዙ ሊቃውንትን ያፋለመ ትልቅ ሚስጥር ሆኖ ቆይቷል። ብዙዎች ጥቅሱን በራሳቸው ስሜት ለመተርጎም ቢሞክሩም ሚስጥሩ የሚፈታው ጥቅሱን ከቅዱስ መጽሐፍ አጠቃላይ አውድ ጋር ስናገናኘው ብቻ ነው። ዛሬ ይህን መጽሐፍ ቅዱሳዊ ክፍል በስነ አፈታት መነጽር በጥልቀት የምንመለከት ይሆናል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት ቆያችሁ ቅዱሳን? በዛሬው ፕሮግራማችን በዘፍጥረት መጽሐፍ ምዕራፍ 6 ላይ የእግዚአብሔር ልጆችና የሰው ሴቶች ልጆች እነማን ናቸው በሚል የተጠቀሰውን መጽሐፍ ቅዱሳዊ ክፍል የምንመለከት ይሆናል። እስከ ፕሮግራሙ መጨረሻ ድረስ አብራችሁኝ እንድትቆዩ በጌታ ፍቅር እጠይቃለሁ። ይህ ታሪክ የተቀመጠው በሰው ልጅ ታሪክ ውስጥ እጅግ አስፈሪ የሆነው የኖህ የጥፋት ውሃ ከመምጣቱና እግዚአብሔር ምድርን በውሃ ከመቅጣቱ በፊት ጥቂት ቀደም ብሎ ባለው ዘመን ላይ ነው። በዚያ ዘመን በምድር ላይ የነበረው ኃጢአት፣ አመፅና ክፋት እጅግ ገዝፎ እንደነበረ መጽሐፍ ይተርካል። የሰው ልጅ በሙሉ ከፈጣሪው በራቀበት የልቡም ሀሳብና መሻት ሁልጊዜ ወደ ክፋት ብቻ ባዘነበለበት በዚያ ዘመን የተፈጥሮ ስርዓት በሙሉ ተናግቶ እንደነበረ ነው መጽሐፍ የሚነግረን። መጽሐፍ ቅዱስ የሰው ልጅ ውድቀትና የጥፋት ውሃን መምጣት ምክንያት በሰፊው ሲያስረዳ ይህንን የእግዚአብሔር ልጆችና የሰው ሴቶች ልጆችን ጋብቻ እንደ ዋነኛ መነሻ እና መድረሻ አድርጎ ያቀርበዋል። ይህ ጋብቻ ተራ የሰዎች ማህበራዊ ግንኙነት ሳይሆን የምድርን ውድቀት ያፋጠነና የመለኮትን ቁጣ የጫረ ክስተት እንደነበረ ነው መጽሐፍ የሚነግረን። በዚህ ጥቅስ ዙሪያ በነገረ መለኮት ዓለም ውስጥ በዋናነት 3 ታላላቅ መላምቶች ይነሳሉ። ለእያንዳንዳቸው የሚነሳውን ከባድ ጥያቄና የእነርሱንም መጽሐፍ ቅዱሳዊ ምላሽ በጥልቀት እንመልከት። በመጀመሪያም የሚታወቀው የወደቁ መላእክት አስተምህሮ ወይንም ኤንጀሊክ ቪው በመባል ይታወቃል። ይሄ እይታ በቤተ ክርስቲያን ታሪክ መጀመሪያ ላይ እጅግ ተቀባይነት የነበረው ሲሆን የእግዚአብሔር ልጆች የተባሉት የወደቁ መላእክት ወይንም አጋንንት ናቸው ብለው ያምናሉ። በብሉይ ኪዳን የመጀመሪያ ቋንቋ በዕብራይስጥ ቤኒ ኤሎሄም የሚለው ሐረግ በቀጥታ መላእክትን ለመግለጽ መጽሐፍ ቅዱስ እንደተጠቀመ ይጠቅሳሉ። ለምሳሌ እንደ ኢዮብ መጽሐፍ ምዕራፍ 1 ከቁጥር 6 እንደዚሁም ኢዮብ 2:1 እንደዚሁም ደግሞ ኢዮብ ምዕራፍ 38 ከቁጥር 7 ላይ ያለውን ክፍል ይጠቅሳሉ። እነዚህ የወደቁ መላእክት የሰውን አካል ለብሰው በመምጣት ከተፈጥሮ ውጪ የሆነ ህገወጥ ጥምረት ከሰው ሴቶች ጋር ፈጥረው ከእነርሱም ኔፌሌም የተባሉ ግዙፋን እንደተወለዱ ያምናሉ። በዚህ አስተምህሮ ላይ የሚነሳው የመጀመሪያው ጥያቄ በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 ላይ ያለው ቃል ነው። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም የሚለው መጽሐፍ ቅዱሳዊ ክፍል የእነርሱ ተቃዋሚዎች በዋናነት ከሚጠቅሷቸው መጽሐፍ ቅዱሳዊ ክፍሎች መካከል አንደኛው ይሄ ነው። በዚህ አመለካከት ላይ የሚነሳው ተቃውሞ መላእክት ረቂቅ መናፍስት በመሆናቸው ስጋዊ ፍላጎትና የመራባት ተፈጥሮ የላቸውም፣ እንዴት ነው ግንኙነት ሊያደርጉ የሚችሉት የሚል ጥያቄ ይነሳል። የዚህ እይታ አራማጆች ለዚህ ጥያቄ ሲመልሱ እንዲህ ይላሉ። ጌታ በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 ላይ የተናገረው ስለ ሰማይ ቅዱሳን መላእክት እንጂ እግዚአብሔርን ተቃውመው መኖሪያቸውን ትተው ስላመፁ የወደቁ መላእክት አይደለም ብለው ነው የሚመልሱት። እንደዚሁም ደግሞ ጥቅሱ አያገቡም ነው የሚለው እንጂ የማግባት ወይም የአካል የመልበስ ተፈጥሯዊ አቅም የላቸውም አይደለም ብለው ነው የሚያምኑት። በተጨማሪም መላእክት ወደ ምድር ሲመጡ ሙሉ ሰብአዊ አካል የመልበስ አቅም እንዳላቸው መጽሐፍ ቅዱሳዊ ማስረጃም ያቀርባሉ። ለምሳሌ በዘፍጥረት መጽሐፍ ምዕራፍ 19 ከቁጥር 1 እስከ 5 ባለው መጽሐፍ ቅዱሳዊ ክፍል ላይ ወደ ሎጥ ቤት በመጡ ጊዜ መላእክቱ እንደ ማንኛውም ሰው እግራቸውን እንደታጠቡ ማዕድም እንደቀረበላቸው የሰዶምም ሰዎች እንደ ሙሉ ወንድ ቆጥረው ሊደፍሯቸው እንደፈለጉ ይጠቅሳሉ። በአጠቃላይ ይህንን አመለካከት የሚቀበሉ
ሰዎች እግዚአብሔር በተፈጥሮ መካከል ያስቀመጠውን ውስን ድንበር በመጣስ መላእክት ከሰዎች ጋር ግንኙነት በመፍጠራቸው ምክንያት እግዚአብሔር ምድርን ሊያጠፋ የፈለገበት ዋነኛው ምክንያት ይሄ ነው በማለት ይጠቅሳሉ። ሁለተኛው አመለካከት የሴት የትውልድ መስመር ነው። ይህ እይታ ደግሞ ታሪኩ የሚያወራው ስለ መላእክት ሳይሆን ስለ ሁለት የተለያዩ ሰብአዊ የዘር መስመሮች ነው ብለው ነው የሚያምኑት። የእግዚአብሔር ልጆች የተባሉት እግዚአብሔርን በቅድስና ያመልኩ የነበሩት የአዳም መልካም የሴት ትውልዶች ሲሆኑ የሰው ሴት ልጆች ደግሞ የተባሉት ከእግዚአብሔር ፊት ኮብልሎ የራቀው የመጀመሪያው ነፍሰ ገዳይ የቃየን ዓለማውያንና ኃጢአተኛ ትውልዶች ናቸው ብለው ነው የሚያምኑት። የጻድቅ ዘር ከኃጢአተኛ ዘር ጋር በመደባለቁ በምድር ላይ ፍጹም የሆነ ውድቀት እንደመጣ ነው መጽሐፍ ቅዱስ የሚነግረን ብለው ነው የሚያስተምሩትም የሚያምኑትም። የዚህ እይታ ተቃዋሚዎች የሚያነሱት ከባዱ ጥያቄ ሁለት ተራ ሰብአዊ ፍጥረታት የሴት መስመር ወንድና የቃየል መስመር ሴት በመጋባታቸው ምክንያት እንዴት ኔፊሊም የተባሉ ግዙፋንና በስም የተጠሩ ኃያላን ሊወለዱ ቻሉ የሚል ጥያቄ ይነሳል። የተራ የሰዎች ጋብቻስ ምድርን በውሃ እስከ ማጥፋት የሚያደርስ ሁለንተናዊ መለኮታዊ ፍርድንስ የማስከተል አቅም አለው የሚል ጥያቄም ያነሳሉ። የዚህ እይታ አራማጆች ለተቃውሞ ሲመልሱ እንዲህ ይላሉ። ኔፊሊም ወይም ግዙፋን የተባሉት ከዚህ ጋብቻ በኋላ የተፈጠሩ ሳይሆን ከጋብቻ በፊትም በምድር ላይ የነበሩ እንደሆኑ ነው የሚያምኑት። ለምሳሌ በዘፍጥረት መጽሐፍ ምዕራፍ 6 ከቁጥር 4 ላይ ያለውን ቃል ይጠቅሳሉ። ቃሉም እንዲህ ይላል፣ በእነዚያም ወራት ኔፊሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። በዚያ ዘመንም በምድር ላይ ነበሩ። ከዚያም በኋላ ደግሞ እያለ ይቀጥላል ብለው ነው የሚያምኑት። እንደዚሁም ደግሞ ኃያላንና በስም የተጠሩ የተባሉበት ዋነኛው ምክንያት በአካላቸው ግዙፍ ስለሆኑ ሳይሆን በኃጢአታቸውና በጨካኝነታቸው እንደዚሁም እግዚአብሔርን በመቃወም ረገድ ስም ያተረፉ አምባገነኖች ስለሆኑ ነው ብለው ነው የሚያምኑት። እግዚአብሔር ምድርን ያጠፋው የጻድቁ መስመር የሴት ዘር ከአረማውያን ጋር በሙሉ በመቀላቀሉ በምድር ላይ እግዚአብሔርን የሚያመልክ አንድም ቅሬታ አካል ሊጠፋ ስለቀረበና ክፋት ስለገነነ ብለው ነው የሚያምኑት። ሶስተኛው አመለካከት ደግሞ ኃያላን ምድራዊ ነገስታት ናቸው ብለው የሚያምኑ ናቸው። ይህ ሶስተኛው እይታ ደግሞ ጉዳዩን ከታሪካዊና ባህላዊ ዳራ አንጻር ይተረጉመዋል። የእግዚአብሔር ልጆች የተባሉት በዚያ ዘመን በምድር ላይ የነበሩ ራሳቸውን እንደ አማልክት ይቆጥሩና ህዝቡን በኃይል ይገዙ ነበረ። ጨካኞች ባለስልጣናትና አምባገነን ምድራዊ ነገስታት ናቸው ብለው ነው የሚያምኑት። እነዚህ ነገስታት ያሻቸውንና አይናቸው ያረፈበትን ሴት ሁሉ እየቀሙ ያገቡ ስለነበረ ምድር በአመፅና በግፍ በክፋት እንደተሞላች ያምናሉ። ተቃዋሚዎች ለዚህ እይታ የሚያነሱት የመጀመሪያው ጥያቄ በጥቅሱ ላይ የእግዚአብሔር ልጆች ሐረግ ነው የገባው። መጽሐፍ ቅዱስ በየትኛው ክፍል ላይ ነው ምድራዊ ነገስታትና ጨካኞች አምባገነኖችን የእግዚአብሔር ልጆች ብሎ የጠራቸው? ይህ ጥቅሱን ከአውድ ውጪ መፍታት አይደለም ወይ የሚል ጥያቄ ይቀርብላቸዋል። የዚህ እይታ አራማጆች ሲመልሱ እንዲህ ይላሉ። በጥንት ኒር ኢስት ነገስታትና ኃያላን ገዢዎች ራሳቸውን እንደ አማልክት ልጆች አድርገው የመቁጠር ትልቅ ልማድ ነበራቸው። ሙሴም ታሪኩን ሲጽፍ ይህንን ባህላዊ አጠራር መነሻ አድርጎ አምባገነኖችን የእግዚአብሔር ልጆች በሚል ምሳሌያዊ አነጋገር ገልጿቸዋል። በተጨማሪም መጽሐፍ ቅዱስ በመዝሙር መጽሐፍ ምዕራፍ 82 ከቁጥር 6 ላይ ምድራዊ ፈራጆችና መሪዎችን እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አልሁ በማለት ይጠራቸዋል። የእነዚህ ነገስታት ዋነኛ ኃጢአት እግዚአብሔር በፍጥረት መጀመሪያ የሰራውን የአንድ ለአንድ ጋብቻ ስርዓት በመጣስ ያዩትን ሴት ሁሉ በግድ እየቀሙ ማግባታቸው እና ምድርን በአመፅ በመሙላታቸው ምክንያት ነው ብለው ነው የሚያምኑት። በቀጣይነት የምንመለከተው ደግሞ ቤተክርስቲያን አባቶች ይህንን መጽሐፍ ቅዱሳዊ ክፍልን አስመልክቶ ምን አሉ የሚለውን እንመልከት። በቤተክርስቲያን ታሪክ ውስጥ ለዘመናት የነበሩ ታላላቅ ሊቃውንት፣ በጥንታዊ ዘመን የኖሩ የአይሁድ ምሁራንና እንደዚሁም ታዋቂ የሆኑ የቤተክርስቲያን አባቶች ይህንን መጽሐፍ ቅዱሳዊ ክፍልን አስመልክቶ ምን አሉ? የጥንት የአይሁድ የታሪክ ምሁር ፍላቪየስ ጆሴፈስ የእግዚአብሔር መላእክት ከሴቶች ጋር በመገናኘታቸው የተወለዱ ልጆች ልክ እንደ ግሪካውያን ታይታንስ እንደሚሏቸው ግዙፍ ፍጥረታት ጨካኞች ነበሩ ሲል የመላእክትን እይታ ደግፏል። እንደዚሁም ደግሞ የጥንት የቤተ ክርስቲያን አባት ሰማዕቱ ዮስጢኖስና ቅዱስ ሄሬኒዮስ መላእክት ሰማያዊ መኖሪያቸውን ጥሰው በሴቶች ፍቅር እንደወደቁ እግዚአብሔር የጥፋት ውሃን ያመጣው ይህንን ከመላእክትና ከሰው መደባለቅ የተነሳ የመጣውን የክፋት ዘር ለማጥፋት እንደነበረ ጽፈዋል። ከአራተኛው መቶ ክፍለ ዘመን በኋላ ግን የቤተ ክርስቲያን አባቶች መላእክት መናፍስት በመሆናቸው ሊጋቡ አይችልም በሚለው እውነት ላይ በመመስረት የሴትን የጽድቅ ትውልድ መስመር ማስተማር ጀምረዋል። ለምሳሌ እንደ ቅዱስ ዮሐንስ አፈወርቅ እንደዚሁም ደግሞ ቅዱስ አጉስጢኖስ የመሳሰሉ የቤተ ክርስቲያን አባቶች የሴትን የትውልድ መስመርን የሚደግፉ ናቸው። እንደዚሁም ደግሞ ጆን ካልቪን መላእክት ናቸው የሚለውን እይታ ክፉ ተረት ሲል ጠርቶታል። ሙሴ የሴትን የትውልድ መስመር የእግዚአብሔር ልጆች ብሎ የጠራው እግዚአብሔርን በመምሰል ሊኖሩ የተለዩ በመሆናቸው እንደሆነ ካልቪን አስተምሯል። እንደዚሁም ደግሞ ማቲው ሄነሪ ይህ ጥቅስ ለአማኞች የተሰጠ ማስጠንቀቂያ አድርጎ
ጠቅሶታል። የእግዚአብሔር ልጆች የሰውን ሴቶች ልጆች ያገቡት መልካምነታቸውን ሳይሆን ውበታቸውን አይቶ ብቻ ነው በማለት አማኞች ከማያምኑ ጋር በማይመች አካሄድ ሊጠመዱ እንደማይገባ ማቲው ሄንሪ ጽፏል። እናንተስ ከነዚህ ከሶስቱ ታላላቅ እይታዎች መካከል ጥቅሶቹን፣ አውዶቹንና ታሪካዊ ማስረጃዎችን በጥልቀት ሲተነተኑ ይበልጥ መጽሐፍ ቅዱሳዊና አጥጋቢ ሆነው ያገኛችሁት የትኛውን እይታ ነው? የወደቁ መላእክትን እይታ ወይስ የሴት ጻድቅ ትውልድ መስመርን ወይስ የኃያላን ነገስታት መላምትን? ሀሳባችሁን በኮሜንት መስጫው ላይ ከነ ምክንያታችሁ በሰፊው አስፍሩልኝ። አብረን እንወያይበታለን። በመጨረሻም የምንመለከተው ይሄ መጽሐፍ ቅዱሳዊ ክፍል ለእኛስ ምን ይነግረናል፣ እኛስ ከዚህ መጽሐፍ ቅዱሳዊ ክፍል ምን እንማራለን የሚለውን እንመልከት። ታዲያ ይህ ታሪክ ዛሬ ለእኛ ለዘመናችን ክርስቲያኖች ምን አይነት መንፈሳዊ ትምህርትና ማስጠንቀቂያ ይሰጠናል? የዘፍጥረት መጽሐፍ ምዕራፍ 6 ዋና መልእክት እግዚአብሔር በፍጥረት መካከል የሰራውንና የፈጠረውን የተፈጥሮ ስርዓትና ወሰን ማፍረስ፣ ቅዱስ የሆነውን ነገር ከርኩስ ጋር መቀላቀል፣ እንዲሁም ምርጫችንን በፈጣሪ ፍቃድ ላይ ሳይሆን በአይናችን አምሮትና በስጋ ፍላጎታችን ላይ ብቻ መመስረታችን ሁልጊዜም ፍጻሜው ጥፋትና መለኮታዊ ፍርድ መሆኑን ልናስተውል ይገባል። ቅድስናን ከዓለማዊነት ጋር መደባለቅ ሕይወትን ያጠፋል። እንግዲህ ቅዱሳን ለዛሬ ያስኩላችሁ ፕሮግራም ይሄን ይመስላል። በሌላ ጊዜ በሌላ ፕሮግራም የምንገናኝ ይሆናል። ጸጋና ሰላም ይብዛላችሁ።